ባለፈው ቪዲዮ ዋይፋያችሁን እንዴት ሃይድ እንደምታደርጉ አሳይቻችሁ ነበረ። ዛሬ ደግሞ ሃይድ ያደረጋችሁትን ዋይፋይ እንዴት ከስልካችሁ ጋር ኮኔክት ማድረግ እንደምትችሉ የማሳያችሁ ይሆናል። የስልካችን ስክሪን ወደ ታች ስዋይፕ እናደርጋለን። ከዛ ዋይፋይ የሚለውን እንመርጣለን። ከዛ ዲቴል ውስጥ እንገባለን። ከዛ በኋላ አድ ኔትወርክ የሚለውን ያመጣልናል። እሱን እንመርጣለን። ከዛ በኋላ ኔትወርክ ኔም የሚለውን የዋይፋያችንን SSID እናስገባለን፣ ዩዘር ኔም ማለት ነው። እሱን ካስገባን በኋላ ሴኩሪቲ የሚለውን ደግሞ WPA2 ፐርሰናል የሚለውን እንመርጣለን። ከዛ የዋይፋያችንን ፓስወርድ ይጠይቀናል። እሱን አስገብተን ሴቭ እንላለን። ከዛ በኋላ እንደዚህ በቀላሉ ኮኔክት ማድረግ እንችላለን ማለት ነው። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ፎሎ ማድረግ እንዳትረሱ።